የሞታች ወርውራል ይደገምልኝ ካልሆነ ተጨወረበረው ምንድን ነው የተጨወረበረው? ምርጫ ነው እንደሚጨወረበረው Say it again. ምርጫ ነው እንደሚጨወረበረው Shut up you. Shut up. ሶሻል ሚዲያ ላይ ተከባብረን እንቀጥላለን። ከኔ ጀምሮ እኔ የምናገረው ነው ቃል ቀጣይ የምናገረው ነው ቃል ማይ ፍሬንድ መሳፈት አልፈልግም። ከእንደወርቁ ያለው ጋር አብዳል እንዴት ተሳፈታለሁ? ምን አቅም አለኝ? በ24 ሰዓት ውስጥ አስጨርሶ እንትን ነፍስን የምታገኝ ሰባተኛው ሰማይ ላይ አካልህ ማረሚያ ቤት የምታገኝ ነፍስን መቼም እግዚአብሔር ስለሚፈልጋት ተላቃዚያው ትሄድልሃለች። አስከሬን የሚገኘው ግን ጓንታናሞ እስር ቤት ወደ ሞቂትን ከኋላ አንድ ጥቁር ደፍሮ ታገኘዋለህ። እንደውን ጓያው እዚያ ነው የምታገኘው። አስረግጬ ነው የምነግርህ። ታዋቂውን ባለሀብት ወርቁ አይተነውን ቫይረስ አለባቸው ሴቶችን በበሽታ እየበከለ ነው ያለችው ቲክቶከር በፍርድ ቤት ተወሰነባት። በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሄዳለች በተባለችው ቲክቶከር ሄለን ደሳለኝ ላይ አስቸኳይ ጊዜያዊ እገዳ በፍርድ ቤት ተጥሏል። ፍርድ ቤቱ በእገዳው ላይም የገንዘብ ቅጣትም አክሎበታል። በዚህም ተከሳሿ በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የተጠቀሰ ቫይረስ አለባቸው በማለት በሐሰት መወንጀሉ ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽመዋል የሚሉ ቪዲዮዎችን እንዲሁ ቲክቶከሯ አስተላልፋለች። ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህም የሕክምና ምርመራ ከቫይረሱ ነፃ መሆናቸውን የሚያረጋግጥና በህጋዊ የጤና ምርመራ ላይ የተመሰረተ ነው። ፍርድ ቤቱ በመጨረሻም ለክሱ ሂደት ወጪ 22112 የኖርዌይ ክሮን ለአቶ ወርቁ አይተነው እንድትከፍል ተከሳሿ ላይ ወስኖባታል። ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ ሆድ በዳጀሽን ሲያልቅ በቤቴው ሽሮ እንኳን የለም። የማረባ ሽሮ ቅል እንኳን ባዶ ነበር፣ ጨው እንኳን አልነበረኝ። የሆዴን ሆዴ ነው የሚያውቁ። ቮይስም አስቀምጫለሁ፣ የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት ከዚሽ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም። ግን አስተምሪያታለሁ። እቺን ጋደቢትና ደደቢት ብለው በሆዶ ንዴቶን እንደሚያበርዱ አውቃለሁ። እኔ ታርጌቴ አይደሉም፣ የሆነት ታርጌቴ አይደሉም። ምክንያት የለኝም። ሁሌም ነው የምናገረው። እኔ ለቤተሰብ የራሱ 200,000 ብር ሰጥቷል ለሆነ ዘመዴ ብያለሁ። ከሳቸው ጋር ችግር የለብኝም። ግን ከእንደዚህ አይነት ባለጌ ጋር ምን ይሰራሉ ብዬ ቁጭቴን ነበር ቢገቡት የተናገርኩት። አያችሁ ሐቅ ስናገር እንዴት እንደተቀመጠ የሐረር ወተት ሻጭ አልመስልም ጋይስ። ያ ግን ወርቅ ደመላሽ ይባላል ስሙ። ወርቁ አይተነው አይደለም ደመላሽ ነው ኢየሱስ። ሚስት ስራ የላትም ምናምን ይባላል። እውነቴ ነው። ባል ከወደ ውጭ ተቆጥቶ ምናምን ሲመጣሉ ምን አንቺ ተዘፍዝፈሽ ይዋልሽ ምን አለብሽ ከቤት ምናምን እንዴ በጣም ነው እንዴ ተዘፍዝፈ የምትውሉ። ሌላውን ስራ ተወው። ከቤት ቁጭ ብሎ መዋሉ ራሱ አንድ ትልቅ ስራ ነው። እውነቴ ነው። የሰው ልጅ ስራ ፈትቶ ቁጭ ካለ ያስባን፣ ይጨናነቃል። ከጭንቀት በላይ ደግሞ ስራ የለም። ሌላውን ተው። እቤት ያለውን ልጅህን ስታጥብልህ ማለት ልጃችሁን አንተም ልጅሽን ትላለህ እሷም ልጅ ነው ችግር የለውም የጋራ ልጃችሁን እቤት ያለውን ስራ ስትሰራ የምትውለው የማን ነው? ያንን ልጅ የምታጥበው ልጅ ከሌላ ቤት ቢሆን እኮ እየሰራች ያለችው በወር የሆነ አይነት ገንዘብ ይከፈላት ነበር። እቤት ያለው ምግብ የምትሰራው እኮ ከሌላ ቤት ቢሆን ያን ነገር አረብ ሀገርም ሊሆን ይችላል ወይ ብቻ ከሌላም ከምንም ሊሆን ይችላል ብቻ ከሌላ ቤት ቢሆን ይከፈላት ነበር። እውነት ነው። እዛ ጋር ግን ምንም ክፍያ የሌለው ኑሮ የጋራ ስለሆነ ነው። አንተም የሆነ ስራ ሰርተህ ትመጣለህ፣ እሷም እቤት እውነት ነው እንጂ ወንድ ልጅማ እቤት ቢውል ማለት እቤት ያለው ስራ ለወንድ ልጅ ቢሆን ይከርብ ቆየ። ወንድ ሲጀም ጭንቀት አይችልምም። ጅል ቆየ ያለ እብድ ቆየ የሚሆነው በ3 ቀን። እውነት ነው። ከቤት ተዘግቶ ማል ራሱ አንድ ስራ ነው።
ልጅ አለ፣ ምግብ አለ፣ ወዘት አለ፣ ምናምን አለ። እንዴ ሰው እኮ ስራ ይስራ ተንቀሳቅሶ ወጥቶ እግሩ ከተፍታታ እኮ አሪፍ ነው። እውነቴን ነው። ተሳሰው ካልኩሌተር ምታት ስራ አርጋትና እቺ ሚስት የምትሰራውን ስራ ከሌላ ሰው ብትሰራው ወይም ደግሞ እሷ የምትሰራውን ስራ አሰሪ አምጥተህ አሰራውና በወር ምን ያክል ገንዘብ እንደምትበላ እየው አንድ ሁለት ወር ከዛ ምን ያክል ሚስት እያገዘች እንደሆነ ይገባል። እውነቴን ነው።